መድኃኔዓለም ከጎኔ ነው። እንዴ እርሶ ብቻ ጋር ነው ያለው መድኃኔዓለም? ከእኔም ጋር ከጎኔ ነው። ለመሆኑ ግን አንቺ ጸሎትሽ ተሰምቶልሽ ያውቃል እንዴ? በደንብ ነዋ። እኔ እዚህ ቤት ስመጣ እርሶ ሲያስቸግሩኝ ፈጣሪ እኝን ሴትዮ አርግብልኝ ብዬ ጸልዬ አይደል ያረገበልኝ? ስሚ፣ እየተለሳለስኩ ስርዓት እያስያዝኩሽ ነው እንጂ ያረገብኩ እንዳይመስልሽ። ኧረ ይፈሩ። እሺ እሱን ተውት። ለፈተና ብዙ ጊዜ ጸልያለሁ። ጸልየሻል? ለዚህ ነው ሁሌ ምን ነው አንድ ቀን እንኳን ቢያልሆነ ታዲያ። እሱን አላውቅም፣ ግን እሱንስ ማናየበት? እሱን የሚያጣ ብዙ ሰው አለ። ቆይ እዩን የምታስታምሚው እስኪሞት ድረስ ነው? ታዲያ ከሞተ በኋላ ምን ያደርግለታል? እኔ ግን እስኪድን ድረስ ነው የማስታምመው። እኔ በህይወት እያለሁ ልጄ ቀድሞኝ አይሞትም። እና እኔን እንዳስገደዱኝ ፈጣሪንም ሊያስገድዱ ነው? እናቴ እኔ አንድ ልጅ ሰጥቶኝ አንላቀቅም። አንቺ ሌላ ልታገቢ ትችያለሽ፣ እኔ ግን ሌላ አልወልድም። ገባሽ? እኔ ሌላ ባል አላገባም። የዛሬ ሴቶች ደግሞ የዛሬ ዘመን ሴቶች እንኳን ማስታመም ቀርቶ ገና ብሎ ሲያስል አይደለም ሌላ የምታገቡት። እኔ ዘመኑ ሴት አይደለሁም። አንቺ ምን ነው ከኔ እኩል ተንጠራራሽ? ጸሎቴ ይደርስልኛል እያሉ አይደለ? እድሜዎት እንዲረዝም ይጸልዩ። እኔ እንደሆነ ከእዩ ጋር ማርጀት አይቀርም።